ሰላም እንዴት ናችሁ? ይህ ክብረ ነገሥት መጽሐፍ ነው። በኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል በአዲስ አበባ ዩኒቨርሲቲ የታተመ መጽሐፍ ነው። መጽሐፉ በአዲስ አበባ ዩኒቨርሲቲ ማተሚያ ቤት የታተመ ሲሆን ዋጋው እንደምታዩት 645 ብር ይላል። ግን እኔ የገዛሁት ከዛ እጥፍ በሆነ ገንዘብ ነው። ለማንኛውም ይህ መጽሐፍ ለማግኘት የአዲስ አበባ ዩኒቨርሲቲ የሚያወጣቸው አውደ ርዕዮች አሉ። የመጽሐፍ እዛ ላይ ብትሄዱ ምናልባት በዋጋው ወይም ከዛም በታች ልታገኙ ትችላላችሁ። ይሄ የኔ ሪኮመንዴሽን ነው። ከዚህ መጽሐፍ ላይ በቅርቡ ብዙ ገጾችን ልናቀርብላችሁ ተዘጋጅተናል። ግን ለዛሬ በገጽ 95 የሚገኘውም እናንብብላችሁ። መንግስታቱ ታደሰች፣ እግዚአብሔር ታቦት ሕግ ማለትም ጽዮንን በማለት የሰዎች ልብ በራ። የኢትዮጵያ ሰዎች ጣዖታቸውን ጣሉ፣ የፈጠራቸውን አምላካቸውን እግዚአብሔርን አመለኩ። የኢትዮጵያ ሰዎችም ምግባራቸውን ተዉ፣ እግዚአብሔር የወደደውን እውነትና ቅንነት ወደዱ። የዘውትር ዝሙታቸውን ተዉ፣ ሰማያዊ ጽዮን ባለችበት ከተማቸው ውስጥ ንጽሕናን ወደዱ። ሟርትንና ጥንቆላን ተዉ፣ ንስሐን ወደ እግዚአብሔር ማልቀስን ወደዱ። ማሟረትንና አምልኮ ጣዖትን ተዉ፣ እግዚአብሔርን ለመስማትና ለእግዚአብሔር ወደ መሰዋትም ተመለሱ። አጋንንትና አምልኮ ጣዖትን ጨዋታን ተዉ፣ እግዚአብሔርን ማመስገንና ለእግዚአብሔር መጋዛትን ወደዱ። የኢየሩሳሌም ልጆች ተጎሳቆሉ፣ የኢትዮጵያ ልጆችም ከበሩ ይላል። እንግዲህ ኢትዮጵያ ለእግዚአብሔር ከተገዛች ቆይታለች።